በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወር በገባ በ11 የጻድቁ አባታችን አቡነ ሐራ ድንግል ወራዊ መታሰቢያቸው ነው። የጻድቁ አባታችን ሊቀ ካህናት አባታቸው ሊቀ ካህናት ዮሐንስ፣ እናታቸው ወለተ ጊዮርጊስ በሕገ እግዚአብሔር ጸንቶ የሚኖሩ ደጋግ ቅዱሳን ናቸው። ልጃቸውን በሃይማኖትና በምግባር አሳድጓቸው። አቡነ ሐራ ድንግል የትውልድ ቦታቸው በምዕራብ ጎጃም ዞን በባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። አባታችን ዓለም ንቀው በረሃማ መድኃኔ ዓለም ቤተ ክርስቲያን ከአባቱ ጋር እያገለገለ ሲኖር እናቱ ከዚህ ዓለም በሞት ተለዩ። አቡነ ሐራ ድንግል በእግዚአብሔር ጸንቶ በጾም ጸሎት ተጽናንቶ በጾም በጸሎት ተወስኖ ፈጣሪውን እያመሰገኑ ሲያገለግሉ በ30 ዓመት ሲሞላው ከረሃማው ቆሞስ ከአባ መዓዛ ድንግል መነኩስና ተቀበሉ። አባታችን ቀን ላይ ጸሎት እያደረጉ እያለ ነብር የሚያባርራት አንዲት ሚዳቆ መጥታ ከቤት ገብታ ከአቡነ ሐራ ድንግል እግር ስር አረፈች። ነብሩም ደርሶ ከደጅ እየተቆጣ ቆመ። ይህ ጊዜ አባታችን እሷን ገድለ ትበላ ዘንድ እግዚአብሔር አልሰጠህምና ሂድ ባላት ጊዜ ቃላቸውን ሰምቶ ሄደ። ሚዳቋም እዛው አድራ ስነጋ በሰላም አሰናብቷታል። በምስለ ስዕላቸው ላይ የምናያቸው ነብርና ሚዳቆ የዛ ተምሳሌት ነው። አቡነ ሐራ ድንግል መነኩሰው በገዳማቸው ከገቡበት ፈጽሞ ሳይወጡ በ14 ዓመት በተአቅቦ ተቀምጠዋል። ጻድቁ አባታችን አቡነ ሐራ ድንግል እመቤታችን እጅግ ይወዷት ነበርና ምስጋናዋን ሲያደርሱ 3 ክንድ ከምድር ከፍ ይሉ ነበር። ለአባታችን የሁል ጊዜ ጠባቂያቸው ሊቀ መላእክት ቅዱስ ገብርኤል ነበር። በ1574 ዓመተ ምህረት አሁን በስማቸው ወደ ሚጠራ ገዳም ዋንያት መንነው ገብተው በዚያ ወንጌልን እያስተማሩ እጅግ ድንቅ የሆኑ ታምራትን እያደረጉ ሙት እያስነሱ ደዌያን እየፈወሱ እግዚአብሔር ሲያገለግሉ ኖረዋል። አባታችን አቡነ ሐራ ድንግል የማን ብርሃን የሚባል ታማኝ አገልጋይ አህያ ነበራቸው። አህያው ጸሎታቸው ይጠብቅ ነበር እንጂ እረኛ አልነበረው። አንገቱ ላይ ቃጭል አስረው ወደ ገበሬ አውድማ ይልኩትና አህያው ቃጭሉን እያጮኸ ወደ አውድማው ሁሉ እየሄደ ሲዞር ሰውም ሁሉ ማርያም ባራኪ በረከት ሰፍሮ ይጭኑታል። አህያውም እየሰበሰበ እህል ይዞ ወደ አቡነ ሐራ ድንግል ይመጣል። በፈለጉትም ሰዓት ራሱ አውቆ ይመጣላቸው ነበር። አህያው አርጅቶ ሲሞት እንደ ሰው አልቅሶ በአዲስ ጨርቅ ጠቅልለው ቀብሮታል። አህያቸው የማን ብርሃን ከተቀበረበት ቦታ ጸበል ፈልቆ ብዙ አስደናቂ ታምራት አድርጓል። እንደ አቡነ ሐራ እንደ አቡነ ብትር ማርያም፣ አቡነ ጽጌ ድንግል፣ ቅድስት ወለተ ጴጥሮስ እያሉ ሌሎችም በርካታ ደጋግ ቅዱሳን የአቡነ ሐራ ድንግል ዝናቸው እየሰሙ ካሉበት እየመጡ በረከታቸው ይቀበሉ ነበር። አባታችን አቡነ ሐራ ድንግል በክብር ጥር 11
ቀን ሲያርፉ በመካነ መቃብራቸው ላይ ለ40 ቀን ብርሃን ሲወርድ በገሃድ ታይቷል። አጽማቸውም በገዳማቸው በክብር አርፎ ይገኛል። በጸሎታቸው ያፈለቁትን ጸበልና የመቃብራቸው አፈር ህመምተኞች ከተለያየ ደውያን ሰውም እንስሳም እየፈወሰ ይገኛል። አፈራቸው ጸበላቸውም ለስጋ ደዌ፣ ለእብጠት፣ ለቁስል፣ ለምጽና ለመሳሰሉት ፍቱን መድኃኒት ነው። በዓለ ዕረፍታቸው ጥር 11 ቀን 2016 ዓመተ ምህረት ነው። የጻድቁን አማላጅነታቸው ጥበቃቸው አይለየን። የመጽሐፉ ምንጭ ገድለ አቡነ ሀራ ድንግል። ዕረፍታቸው ጥር አቡነ ሀራ ድንግል ያደረጉት ተአምር ይህ ነው። ጸሎቱና በረከቱ ከሁላችንም ከህዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። 5 መነኮሳት ከአባታችን ሀራ ድንግል ገዳም ወደ ዳውንት ወደሚባል ሀገር ሄደው ከነርሱም ለምግባቸው ለልብሳቸው የሚሆናቸው ገንዘብ ከሀገር ሰዎች ይለምኑ ዘንድ ወደ ዳውንት ደረሱ። ወደዚያ በደረሱ ጊዜ በድንገተኛ በሽታ የታመመው አንድ ሰውና በከብት በሽታ የታመመ አንድ በሬ አገኙት። የሀገር ሰዎች እነዚያ መነኮሳት በሀገራቸው 2 በሽተኞች አሉ፣ አንዱ ሰው አንዱ ደግሞ በሬ ነው። ለነዚህ መድኃኒት የሚሆን ምንድነው አሏቸው። መነኮሳውያንም ለጠየቋቸው ሰው የአባታችን ሀራ ድንግል ከሚሉ ከጻድቅ አባታችን መቃብር ያመጣነው አፈር አለ፣ ሁለቱም እንቀባቸዋለን አሏቸው። የሀገሩ ሰዎች እናንተ እንዳላችሁ ይሁን አሏቸው። ወዲያውኑ ሰውየውንም በሬውንም ቀቧቸው። ሁለቱም በአባታችን ሀራ ድንግል የረድኤት ኃይል ከደዌያቸው ተፈወሱ። የጻድቁ አባታችን አቡነ ሀራ ድንግል የጸሎታቸው በረከት ከሁላችን ከህዝበ ክርስቲያኑ ጋር ይኑር አሜን። ገድለ አቡነ ሀራ ድንግል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ጭፍራ